ቪዲዮውን ከመጀመራችሁ በፊት አዲስ አካውንት ስለሆነ ሁላችሁም በቅንነት ሳብስክራይብ በማድረግና ቀጣይ ቪዲዮ እንዲደርሳችሁ የደወል ምልክቷን በመጫን ይጀምሩ። ጊዜው 1998 ነበር። በአንድ ደስተኛ በነበረ ቤተሰብ ላይ ያልታሰበ አደጋ ይፈጠራል። መሬቱ በደም ጨቂቷል። አንዲት ሴት መሬት ላይ ወድቃለች። ልብሷም በደም ተነክሯል። ሰውነቷም ቀዝቅዟል። ልጇ ግን በህይወት ያለች ስለመሰላት ጡት ትጠባለች። አመታት አለፉ፣ ቀናትም ነጎዱ። ይሄ ድርጊት ከተፈጸመ 24 ዓመት አለፈው። ያቺ ልጅ ማደገች፣ ታም ትባላለች። አሁን ላይ የምትሰራው የስርዓተ ቀብር አስፈጻሚነት ነው። ህይወቷ በሙታን የተከበበ የጨለመ ቢመስልም በስራዋ በጣም ታታሪ ነች። ስራዋንም ትወዳለች። አለቃዋም የስራ እድገትን ሰጣት። ይህንን ዜና ለፍቅረኛዋ ልታበሰር ወደ ቤቷ ሄደች። አብረውም የእርሷን የስራ እድገት አስመልክቶ ምሽት ላይ ለማክበር ተስማሙ። ወዲያው ሳም ለመላፋት ትሞክራለች። እርሱ ግን ስራ አለብኝ ብሎ ጥሏት ይሄዳል። እናም ሲሄድ ልብስሽ የሬሳ መረቅ ይሸታል አላት። እሷም እንደ ማሽተት አደረገችው። ሳም ከጓደኞቿ ጋር ወይን እየጠጣች ስለ እሷና ስለ ፍቅረኛዋ ወሬ ይነሳል። እሷም ከሰዓታት በፊት የነበሩበትን ሁኔታ ነገረቻቸው። ቀጠል አድርጋም ፍቅረኛዋ እሷን እየተረዳት እንዳልሆነና ስራዋን እንደማይወደው ነገረቻቸው። ጓደኞቿም ስራሽ ከሆነ ልዩነት የሚያመጣብሽ ለምን ስራሽን አትተይም ይሏታል። እሷ ግን በስራዋ በጣም ደስተኛ ነች። እንዲሁም ከልጅነቷ ጋር ስለሚያያዝ ከባድ ኃላፊነት እንዳለባት ይሰማታል። በቀጣዩ ቀን ያልተለመደ ነገር ይፈጠራል። ሳም አንድ የሞተን ሰው አካል ለቀብር እያዘጋጀች እያለ አዲሱ ተቀጣሪ ቻርሊ ወደ ክፍሉ ሌላ ሬሳ ይዞ ይገባል። ከዛም ለሬሳው ጠጋ ብሎ ሲያንሾካሾክ ታየዋለች። ከወጡ በኋላ ትጠይቀዋለች። እሱም ስራዬን የማከብር ሰው ስለሆንኩ እያመሰገንኩት ነበር፣ እንዲሁም ሁሉም ሰው ምስጋና ስለሚገባው ምን አለ ባመሰግነው አላት። ሳምን ንግግሩ ገረማት። ማታ ላይም ፍቅረኛዋን ተዘጋጅታ እየጠበቀች ነበር። ግንኙነት ሲያደርጉ ግን ሳም በሀሳቧ የቻርሊን ንግግር እያሰበች ነበር። ከቀናት አብሮ መስራት በኋላ ሳምና ቻርሊ በጣም ይግባባሉ። አብሮ ሲሆኑ ስለ ብዙ ነገሮች ያወራሉ። ስለ ሞት፣ ከሞት በኋላ ስላለው ህይወት፣ ስለ ግል ህይወታቸው ያወራሉ። ቻርሊም ሳም ለፍቅረኛዋ ብላ ስራዋን ስላልተወች ያደንቃታል። ቻርሊ ስለ ራሱ ቤተሰብ ታሪክ ያካፍላታል። ቤተሰቡን በሙሉ ያጣው በሰከረ ሹፌር በሚነዳ መኪና ላይ በደረሰ አደጋ መሆኑን ይነግራታል። ሳምም ለማንም ተናግራ ማታውቀውን ስለ ራሷ ቤተሰብ ታሪክ መናገር ስትጀምር ስልክ ይደወልላታል። ፍቅረኛዋ ነበር። ወላጆቹ ወደ እነሱ መኖሪያ ቤት ስለመጡ እንድትመጣም ይነግራታል። ሳምም ወደ ቤት ትሄዳለች። ነገር ግን ቤቱ ጸጥ ብሎ ነበር። ሰው ያለበት አይመስልም። መብራቶቹም ጠፍተዋል። ወደ ውስጥ ስትገባ በእያንዳንዱ እርምጃዋ ላይም ድምፅ ይሰማል። ይሄ ሁሉ ነገርም ወደ ልጅነቷ ትውስታ መለሳት። እናቷ የሞተችበትን ሰዓት አስታወሰች። ሳምን በመደንገጥ ቁጭ ብላ ለቀሰች። ፍቅረኛዋን መጣና አንቀፋት፣ አባበላት። መብራቶችን በሩ። ጓደኞቻቸውም ተሰብስበው ነበር። ፍቅረኛዋ የታገቢኛለሽ ወይ ጥያቄ ሊያቀርብላት ነበር ሰርፕራይዙ። ነገር ግን ሳም አልተቀበለችውም። የሚያቆስል የኋላ ታሪክ የሌላትን ሴት ፈልጋ አግባ ብለው ሄደች። ፍቅረኛዋን በነገሩ ግራ ይጋባል። ደስታ የነበረበት ቤት በአንድ ጊዜ ወደ ሀዘን ይለወጣል። በቀጣዩ ቀን ሳም ወደ ስራ ስትሄድ አንድ ሬሳ ገብቷል። ሬሳውም ክብደቱ ከወትሮ ጨመር ያለ ነበር። የተለመደ ስራዋን ልትሰራ የለበሰውን አንሶላ ስትከፍተው ቻርሊ ነበር። በህይወትና በደስታ ተሞልቶ የነበረው ፊቱ ገርጥቷል፣ ቀዝቅዟል። ለመጀመሪያ ጊዜ ውስጧን የተረዳላት፣ ስሜቷን ያካፈለችው ሰው፣ የቆየ ቁስሏን የነገረችው ሰው ስለነበር እያለቀሰች ማቀዳዳት ጀመረች። ከዚያም ግንባሩን ሳመችው። አንድ የማይታወቅ ስሜትን ገፋፋት። ራሷን መቆጣጠር አልቻለችም። ሙሉ ሰውነቷን
ከሱ ላይ ሰቀለችው። ከዛም መንቀሳቀስ ጀመረች። ግንኙነት ማድረግም ጀመረች። ወዲያው ግን ቀዝቃዛ የነበረ ሰውነት ሲሞቅና ጨበጥ አርጎ ሲይዛት ደንግጣ ሩጣ ሄደች። ተመልሳ ስትመጣ ግን ማንም የለም። ልቧ እየመታ ወደ ኮሪደሩ ሮጠች። ቻርሊን ጠራት። በሕይወት አለ፣ አልሞተም። በኃይልም ገፈተረችው። ድምጿም እየተንቀጠቀጠ ለምን በሷ ላይ ይህን እንዳደረገ ጠየቀችው። እሱም ስሜቷን እንድትጋፈጡ ነገራት። የሞተ እንዲመስልም ትንፋሹን ለደቂቃዎች ቀጥ የሚያደርግ መድኃኒት እንደዋጠ ነገራት። ይህን በሙሉ ያደረገውም ለእርሷ የፍቅር ስሜት ስላለው እሷም እንዳላት ትላወቀ ያን ስሜት እንድትጋፈጠው ብሎ ነው። ሳም ግን አመነታች። እኔ እናንተ አንድ ላይ መሆን አንችልም ብላው ጥላው ሄደች። ከ2 ወር በኋላ ሳም ስራዋን ለቃ የሜካፕ ባለሙያ ሆነች። ነገር ግን የቻርሊ ምስል በየጊዜው ይመጣባታል። የሰርግ ቀኗም ደረሰ። የዛኔ ጥላው የሄደችውን ፍቅረኛዋን ልታገባው ነው። ነገር ግን ጓደኛዋ ሳም ልክ እንዳልሆነች አስተውላለች። ስትጠይቃትም እኔ ኖርማል የሆነ ላይፍ ብቻ ነው የምፈልገው ትላታለች። ፕሮግራሙም ተጀመረ። በጣም የሚያምር ነበር። ሁሉም ሰው በደስታ ውስጥ ነበር። በመቀጠልም በስክሪኑ ላይ የሁለቱ ፍቅረኛሞች አብረው ያሳለፉትን የጓደኝነት ጊዜ የሚያሳይ ፎቶ አለ። እሱም እየታየ ነው። መሀል ላይ ግን ያልታሰበ ነገር መጣ። መሀል ላይ የገባው ምስል ሁሉንም አስደነገጣቸው። ሳም ከቻርሊ ጋር ግንኙነት ስታደርግ ነበር። ሁሉም ደነገጡ። ፍቅረኛዋም እንድታብራራለት ጠየቃት። እሷ ግን አብሮኝ የሚሰራ ነው፣ እናም ጭንቅላቱ ልክ አይደለም ትለዋለች። ወዲያውም ቻርሊ ይመጣል። ለምን እንደዚህ እንዳደረገ ጠየቀችው። እሱም ፍቅረኛሽን አትወጂውም፣ ይህን ስሜት ተጋፈጩ፣ ነይ ከኔ ጋር አብረን እንሁን፣ ንቂ ይላታል። የሙሽራ ቀሚሷን እንደለበሰችም ሁሉንም ጥላ ትወጣለች። አንድ የስራ ቅጥር አመልክታ ነበረና ለኢንተርቪው ስትሄድ ኢንተርቪው የሚያደርጋት ሰው ወዲያው እሷን ሲያት ፊቱ ተለዋወጠ። እናም የወሲብ ወንጀልን ለሚፈጽም ሰው ስራ አንቀጥርም ይላታል። ቡና ልትጠጣም ካፌ ስትገባ ሰዎች ሲያንሹካሹኩ ትሰማለች። ፎቶዋ በማህበራዊ ሚዲያዎች በሙሉ ተለቋል። የዛም ህይወት እንዳልነበረ ሆነ፣ ምስቅልቅሉ ወጣ። አንድ ቀንም ሽጉጥ ገዛችና ወደ ቻርሊ ሄደች። ከዛም ተኩሳ ገደለችው። እዛው ሲቆፍርበት ከነበረው ጉድጓድም ቀብራው ትሄዳለች።